ነብዩ ሰለላሁ ዐለይሂ ወሰለም አንድ ይሁዲ ጋር ገንዘብ ተበደሩ እና ውል ተዋዋሉ በዚህ ቀን ሊመለስ ተብሎ። ይህ ይሁዲ መጣና አንገታቸውን መስመር እስከሚያወጣ ድረስ አንገታቸውን ያዛቸው። እናንተ አብዱል ሙጠሊብ ልጆች የሰው ገንዘብ ወስዳችሁ አትመልሱ ገንዘቤን ብሎ መጥፎ ቃል እየተናገረ ነብዩን ጠላቸው። ዑመር ሰይፉን መሰሰ። በነብዩ ቀልድ የለም አሉ ዑመር ጋር ማስመሰል የለም ነው ዑመር ጋር ረሱል ሰለላሁ ዐለይሂ ወሰለም ተው ዑመር በኔም በሱም መልካም ነው ለሱም አግባብ ባለው መልኩ ጠይቅ ለኔም ደግሞ እዳ ካለብህ መልስ። ያ አላህ ማን ነው እንደሚለው በአላህ። ይህ ሰው ግን ምን አለ? ነብዩ ሰለላሁ ዐለይሂ ወሰለም 3 ቀን ይቀረዋል፣ ትንሽ ጊዜ ይቀረዋል፣ ነገር ግን ስጡት አሉ። መጥቶ ያዛቸው። የተጻጻፉበት ቀን ወቅቱ ሳይደርስ ነው። በዚህ ቀን ተብሏል የሚመለስበት። ምን አለ? በእኛ በመጽሐፋችን በተውራት በኢንጂል እንደተጻፈው አንተ ላይ መጥፎ ነገር፣ ችግር፣ መከራ፣ አዛ የተለያየ ነገር በደረሰ ቁጥር ሒልሙ ቻይነቱ እየጨመረ ይመጣል ሚል ጥቅስ አለ ስለ አንተ ተጻፈ። እችን ማረጋገጥ ነው የፈለግኩት። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሱብሓነላህ። አያችሁ በተግባር